ይሄ ሰውዬ ምን እየሆነ ነው ያለው? ልጁ እኔ ጋር አይደለም፣ እኔ ጋር አይደለም፣ ልጁ ከኔ ጋር የለም፣ እኔ ጋር አይደለም ካለ እሱ ከዛ ምንድነው የሚያላልጠው? ምንድነው የሚያርመጠምጠው እዛች ጋር? እውነትም እሱ ልጁ እሱ ጋር ከሌለ ልጁ እሱ ጋር ካልሆነ ምንድነው እዛ የሚያርመጠምጠው? ሲጠየቅ ሁላ ልጁ እኔ ጋር አይደለም እያለ ነው ያለው። ልጁ እኔ ጋር አይደለም፣ ልጁ እኔ ጋር አይደለም ነው እያለ ያለው። እሱ ጋር ካልሆነ ያለበት ልጁ ያለበት የማያቅ ነገር ከሆነ እሱ ምንድነው የሚያርመጠምጠው? ምንድነው የሚያላልጠው? የልጁ አባት መሆኑን ሊክር ነው እንዴ? ለነገሩ ቢክድም እኮ ችግር የለውም። ከተረገዘ ቀን ጀምሮ እስከሚወለድ ድረስ ክዷል አይደል? ዛሬ ላይ ግን ለምንድን ነው እንደዚህ የሚሆነው? ልጁ የኔ አይደለም ለማለት እኮ አፉን የሆነ ነገር ነው የያዘው። የሆነ ነገር እንደዚህ ይዞታል እንጂ የኔ አይደለም ሊል እኮ ምንም አልቀረው እንዴ። ምን የሚል ጥያቄ ነው ይሄ? እሱ አውዚ አባ እንትን ያለማችን ይሄ ምንድን ነው ሽማግሌ ፎጣ ለብሶ ይላላጥልኛል። ልጁ ጠፍቷል እየተባለ ነው። ልጁ የለም እየተባለ እንዴ ምንድነው? ከዛም ከዚህም ላትራምስ አለሳ እንዴ ካንዳቸውን አይሆንም እንዴ ነው ወይስ እንደ ወንድ ልጅ መቁረጥ ነው ያውቃተው? አይናዋጅ ሆነበት እንዴ? ምንድነው እንደዚህ የሚያደርገው ነገር? ስርዓቱን አጣሳ ስርዓቱን አጣ። ምንድነው በዚህ ናክል ይሄን ናክል ርቀት ምንድነው የሚያስወስደው? ከተዋት ከጠላት ከነ ልጁ አይጠላትም? ከነ ልጁ አይተዋትም? ልጅ ወዶ እና ጠልቶ የሚሆን ነገር አለ? የለም። ምንም የትኛውም ቦታ ላይ ብትሄድ የማይሆን ነገር ነው። ልጅ ወደህ እናትህን የምጠላበት ምንም ምክንያት የለው። ከነ እናቱ ነው የምትይዘው ልጅህን። መጥፎ ባህሪ ኑራት፣ ጥሩ ባህሪ ኑራት፣ ከነ ምናምኗ ነው የምትይዛት። አንተ ግን ያጭቅላት የለም እንዴ? ለምን ወለድከው? ወደዚህ ቆሌል ታረቡት ከሆነ ለምንድን ነው ወለዳችሁት እንዴ? ያንተ ፍቅር አጥቷል። አዎ ያንተ ፍቅር አጥቷል። የእናቱን ፍቅር አጥቶ ይደግ እያልክ ነው ያለኸው። ምንድነው እንደዚህ የሚያርምጠምጥህ አንተ? እውነት ልጁ አንተ ጋር ከሌለ ደግሞ አታፍርም? አይምሮህ ራሱ እንዴት ነው አይዘቀጥጥህም? ልጁ እኔ ጋር የለም ብለህ አንተ ዛች ጋር የምትደማመጠመጠው እንዴ? አጎቱ ኤፍሬም እኮ የተጨነቀለት ያህል አንተ ቅንጣት አክል እኮ አላሰብክለትም ለልጁ ቅንጣት አክል። ለምን እንዴ? ምንድነው እንደዚህ ምንድነው ደነዘዝክሳ?